ሰላም እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ፣ ነባር የሆናችሁ ደግሞ ላይክ፣ ሸር ያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ፣ ሸር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ ነው። በክፍል 125 ይዤላችሁ መጥቻለሁ። በክፍል 124 ለማስታወስ ያክል አሹ ፍቅርና ቲና እየሮጡ መጥተው ሰው ሊደበድበን መጥቶ ነበር ሲሉት፣ እሱ ደግሞ ማን ነው ብለው በር ከፍቶ እንደም በትርሱ ወረውረው የፍቅር እናት ሆኑና ራሳቸው ላይ አረፈ ማለት ነው። ከዛ ራሳቸው ስተወደቁ ከዛ እነ ፍቅርም መጥተው ምንድነው ነገር ስለ እናታቸው ፍቅርም እናቷ ወድቃለች። እናቴ እማዬ ምንድነው ያደረካት? እናቴ ገደልካት እያለች እየጮኸች ማለት ነው። ከዛ ደግፈው እሱም እግራቸው ስር ወድቆ ይቅርታ ጠየቀ ማለት ነው። ችግር የለውም ተነስ፣ ለመወሰንም አትቸኩል፣ ከአንተ ጋር ያልጨረስነው ነገር አለ እንነጋገራለን ቆይ ብለውት ወደ ቤት ገቡ ማለት ነው። ውዶትዬ ቅምጥል ደግሞ ኪንጎ ባለፈው ለአደይ እወድሻለሁ፣ ልቤ ካንቺ በላይ ካንቺ ሌላ ማፍቀር አይችልም ብለው እየተናገረት ከሰማቸው በኋላ ከዛ በኋላ ጥሩ ስሜት አይደለችም ያለችው ማለት ነው። እና ራሷ በመጠጥ ወደ መጠጥ ጠጥታ ማለት ነው ወደ መንገድ ላይ ያገኛትና ቤኪ ከዛ ለምንድነው እንደዚህ የምትሆኚው? ለምንድነው እንደዚህ ራሽ የምትጥዩ? ለኪንጎ ብለሽ ነው ብሎ ጠየቃት ማለት ነው። እሷ ደግሞ ምን አገባ ኪንጎ ማን ስለሆነ ነው እንደዚህ የሚያደርገኝ እያለች ማለት ነው። ጥሩ ስሜት ላይ አይደለችም። እሱ ደግሞ እንደዚህ ብሎ አይደለም ሰው ደግሞ ካላፈቀረ ካልወደደች ደግሞ በግድ ወደደኛ ፍቅረኝ ማለት ተገቢ አይደለም። ስለዚህ ነይ ጥሩ መንገድ አይደለም እየሄድሽ ያለሽው ብሎ እየዘዋት ወደ ቤት እየሄደ እያለ መንገድ ላይ ማን አገኘችው? ኪንጎ አገኘችው እና አንተ ማን ስለሆንክና ነው ያስጨነቅሽኝ እኮ ምን ሆነሽ ነው ሲላት፣ አንተ ማን ስለሆንክ ነው ለኔ የምትጨነቀው? አንተ ትንሽ አታፍርም እንዴ ብላ ለሱም ተቆጣችው ማለት ነው። ኪንጎ ደግሞ በጣም ደብሮት ብቻው ተቀምጦ እያለ ነው ዳይመንድ ብቻ ከሮማኔ ጋር እያወራ ነበር እና እያወራ እያለ ኪንጎ እየተተባተበ መጣ ማለት ነው። መሀላቸው ሲቀመጥ ዳይመንድ ደስ አላለውም። ምክንያቱ ከሮማኔ ጋር ፍቅሩ እየገለጸላት ነበር እና ለምንድን ነው በመሀል የገባው አንተ ብሎ ነው የተናደደው ማለት ነው። ሮማኔ ደግሞ በቃ ኪንጎ ከመጣለ እኔ ልሄድ ብላ ወደ እነ ልል ቤት ሄደች። እሱ ደግሞ እኔ በጣም እየተጨነቅኩ ነው አለው። ኪንጎ ምን ሆነ ነው እኔ እያለሁልህ ለምንድን ነው የምትጨነቀው? በቅምጥል እንዳይሆን አለው። አዎ ፍቅሩ አንተም ገብተልሃል አለው። እንዲህ የምን ፍቅር ነው? በእኔ ምክንያት እንደዚህ ስለሆነች ነው እንዲህ በእኔ ምክንያት ስለተበላሸች ነው እንጂ እኔ ልባ ስለሰበርኩት እንጂ የተጨነቅኩት ፍቅር እኔ ያውቀዋለሁ። ያዴ በእኔ ደርሶ አውቀዋለሁ። እሷ ደግሞ መሰበር ምን እንደሆነ እኔ ገብቶኛል አለው ማለት ነው። እሱ ደግሞ አይዞ አስታርቃለሁ ብቻ አንተ ለእሷ ስሜት ይኑርህ እንጂ ብሎ አጽናና። አደይና ደል ደግሞ በቶነው እየተጫወቱ እያለ በር ተንኳኳ ማለት ነው። ማን በክለ በኪ ግባ እያሉ እያለ ዴብ ሆነ ማለት ነው። የኔ ቆንጆ ብሎ ለአደይ ስሟት ተቀመጠ። ከዛ ይቅርታ ልል ሳላስፈቅድሽ ስለመጣው አላት። ፍቅር እኮ ነው። ኧረ ምንም ችግር የለውም ፍቅር እኮ ነው እና አይዛችሁ እኔ እዛ ላይ ደርሼ እመጣለሁ እናንተ ተጫወቱ ብላ ትታቸው ወደ ውጭ ወጣች ማለት ነው። ልል ደግሞ አደይ እና ዳዊት በፍቅር እያሳለፉ ስታስታውስ ኤላ ደግሞ ልደፍ አግዢው
ዴቭ ኤላ ለሊሊ ቀለበት እያሰራላት እያለ ማን አግዞት ነበር? ዴቭ አግዞት ነበር። እና እሱ ደግሞ ምን ብሎ ነግሯት ነበር? ለዴቭ አደይ አግዡ ከአደይ ጋር እንድቀራረብ አግዡ በጣም ያፈቅራታል ብሎ ነግሯት ነበር። እና ኤላ እኮ እንደዛ አለኝ ብላ እሱ እያስታወሰች እየተጨነቀች እያለ ማን አገኛት? ዳይመንድ አገኛት። እንዴ ሊሊ ምን ሆነሽ ነው ብቻሽ የምታወሪ ብሎ እያዛት ማለት ነው። ከዛ ስለ ፍቅር እያወሩ እያለ አንቺ ደግሞ እርሺው ለምንድን ነው እንደዚህ የምትሆኙ? እርሺው ብሎ ወደ ሌላ ነገር ስናገራት እሷም ለምንድን ነው እንደዚህ የምትለኝ? ለምን እርሺው ትለኛለህ? ብላ ተናደደችበት። ከዛ በቃ ይዞሽ አትናደድ ብሎ እጇ ሲይዛት ማን መጣ? በኪ መጣ። አንተ ልቀቃት! ምን እያደረግክ ነው ማለት ነው። ኧረ አረጋጋው፣ ምን አደረግኩ ነው እና እጇ ይዘህ ወደ ልትወስዳት አስበህ ነበር ብሎ ጓ ብሎ ተቆጣ ማለት ነው። አደይ ደግሞ እኔ እየፈራሁ ነው አለች ወደ ዴቭ። እኔ እየፈራሁ ነው የለም እኮ እንደዚህ እያላት ነበር ለልሊ ግን በጣም እየፈራህ ነው ስትለው፣ አይዞሽ የኔ ፍቅር እኔ እኮ ለአንቺ ለማግኘት ስንት መስዋዕት እንደከፈልኩ ታውቂያለሽ፣ ለምንድነው እንደዚህ የምትይው ብሎ ነገራት። እሷ ደግሞ አዎ ግን እኔ እንጃ ኤላም እንደዚህ ብሎ ነው ስሜት የሚገልጽላት የነበረው፣ ግን የሰው ነገር አይታመንም አለችው። እኔ የምልሽ አላት እኔ ወደ ፍቅር ቤት ልትመለሽ ነው አላት። አዎ ሌላ ቤት ሄጅም የቤት ሰራተኛ ነው የሚሆነው። በቃ እንደዚህ የማውቀው ከሆነ የሚያውቀው ቤት ይሻለኛል ብዬ ነው አለችው። እኔ ግን ምልሽ ቤት ልከራይልሽ እና ሌላ ስራ ብትሰሪ ይሳላት። አይ ምንም አይሆንም፣ በፍጹም አይሆንም። እናቴና አባቴ ሳያውቁ ቤተሰብ ሳያውቅማ አብረን መኖር አንችልም፣ ሳይፈቅዱ መኖር አንችልም አለችው። እንዴ ለእህትዬ እኮ እኔ እነግራችኋለሁ እንዲያውቅ አደርጋለሁ ስላት፣ አይ በፍጹም አይሆንም፣ አሁን መጀመሪያ ሰራተኛ የምለው ስም ማጥፋት አለብኝ ስትለው፣ አዎ እሱማ ልክ ነሽ፣ ማሚና ዳድም እኮ ሰራተኛ መሆንሽ አያውቅም እና በዚህ ታፍርብኛለህ አለች። በፍጹም እኔ ምንም ቢሆን ምን አንድ ነገር ቃል እገባልሻለሁ፣ በምንም ቢሆን አልለይሽም፣ ሁሌም ከጎንሽ ነኝ ብሎ ነገራት ማለት ነው ውዶች። እንደዛ ብለው እያወሩ እያለ ማን መጣች? ሮማን የመጣች እና በቃ ሰላም ብላቸው ከተቀመጠች በኋላ በቃ ሮማኔ ከመጣች እንሄደረች። ምንድን ነው ረበሽኳችሁ እንዴ አለች። አይ በፍጹም አልረበሽንም አላት። ከዛ አደይ በቃ እዛ ላይ ወጣ ብለን እንምጣና ልብስ ቀየሪ ሲላት፣ አይ በዛ ሆናለሁ አለችው። አየሻት ድርቅ አንድ ድርቅ ካለች እኮ ድርቅ ነው የምትለው እና ብሎ ይዟት ወደ ውጭ ይዟት ወጣ ማለት ነው ወዶችዬ። ሊንቀሳቀሱ እንዲሁም ጊዜ ላሳልፉ ብሎ ወደ ውጭ ይዟት ወጣ። አሹና ሩታ ደግሞ እንደለመዱት ቪዲዮ እየሰሩ ነበር። የቲክቶክ ቪዲዮ ብለው እየሰሩ ነበር እና እሷ እየቀረጸችው እሷም እየተቀራረጹ እሷም እየጨፈረች ነበር ማለት ነው። ከዛ በር ተንኳኳ። ማን መጣች? ቲና መጣች። ለምን አባትሽ ልትሰሪ መጣች ብሎ እየጮኸ እያለ ከቲና ጋር ምንድነው የምትጫወት? መሆናችሁ ነው የምትጫጩት? በቃ ሰው ማረፍ አይችልም ማለት ነው አለ የፍቅር እናት። ማሚ ይህች እኮ ናት፣ ራሷ እኮ ናት እንደዚህ የምታደርገው አላት። ቴና ምን ልታደርጊ ነው እዚህ ቤት የምትመላለሽ? ምን ሆነሽ ነው አሏት። እኔ ምንም ለንትና ልዱ መቼ ነው ከዚህ ቤት የወጣችው? ቆይታለች እኮ ከወጣች። ምን ፈልግሽ ነው የምትመላለሽው ሲሏት፣ ለንችና ለድብ ነው አለች። አይ በፍጹም አንዳንዴ ነይ፣ ግን ሁሌም አትመላለሽ። ደግሞ ለአሹ አንድ ቃል እንዳትናገሩ ብለው አስጠነቀቋት ማለት ነው። አስጠነቀቋት። ሊልና በክ ደግሞ ከዛ እየተንቀሳቀሱ ከዛ ይዟት ወጥ ማለት ነው። ደብና አደይ ደግሞ ተቀምጠው እየተጫወቱ እያለ ማን አየቻቸው? ሩታ አየቻቸው እና ከዛ በቃ ሌማም ይነግራታለሁ ብለው እየሄደች ማናገኘች? አሹ አገኘችው። እንዴ ሩታ ወዴት ነሽ አላት። አንተ
አደይ ወደዛ አልመጣም ያለችው ለካ ለዴቭ ተማምና ነው ነይ ወደ ቤት ስትባል እምቢ ያለችው። እዛ ላይ ከዴቭ እጅ ለእጅ ተያይዘው እየሄዱ አገኘኋቸው አለች። አሁን ለማሚ ነው የምናገራት ምነግራው ስትለው ምን ፈልግሽ ደግሞ በፍቅራቸው መሀል ልትገቢ ነው እንዴ? ምን አስበሽ ነው አላታሽ። አይ አይደለም፣ ወይም ሌላ ሰራተኛ ማምጣት አለብን፣ አልበለዚያ ደግሞ ከዴቭ መቀራረብ የለባትም ብላ ሄዳ ነገረቻቸው ለፍቅር እናት። እሳቸው ደግሞ ወደ እነ ዴቭ ሲሄዱ ዴቭና አደይ እዛ ጥሩ ጊዜ እያሳለፉ ነበርና ለስማት ቻው ብሎ ለስማት ሲል መጡ ማለት ነው። በጣም ደነገጡ ወዶችዬ። በክፍል 126 ምን የፍቅር እናት ምን ብለው ተናግሯቸው ይሆን? የእነሱ ፍቅር እኮ አያውቁም። ምክንያቱም ዴቭና አደይ ፍቅረኛሞች መሆናቸው አያውቁም እና ምን ብለው ይሆን የሚለው ይዤላችሁ እስከሚመጣ ላይክ፣ ሸር፣ ሳብስክራይብ አድርገው። ወዳችኋለሁ። ባይ ባይ።